በውጊያ የሚያተርፈው ድሃው አይደለም በነገራችን በግልጽ ልንገርህ ወደ ውጊያው የሚሄደው ታውቀዋለህ ማን እንደሆነ ከውጊያው የሚነግደው ደግሞ ማን እንደሆነ ታውቃለህ እና በውጊያ ትርፍ አለ ብሎ ማሰብ ድንቁርና ነው የጥሩ ውጊያ የሚባል የለም የሰው ህይወት እስከቀረፈ ድረስ የሀብትም እስካጠፋ ድረስ ጥሩ ውጊያ የለም በውጊያ ባይዘው የሚነግዱ አትራፊዎች ጥገኛ ነጋዴዎች ናቸው አቀባዮች ናቸው በዚህ ጊዜ ሃይሃይታ ነው መሸጥ ነው አትራፊው ይሄ ነው የደሃው ልጅ ግን ሟች ነው እና የውጊያ ጥሩ ነገር አለ ብዬ አላስብም እኔ ተገድጄ ነው የምዋጋው እንጂ ፈልጌ ነው የምዋጋው አይደለም ማንንም ሰው መከላከያኛም የሚገነባው ያለ እንዲዋጋ አይደለም መጀመሪያ ሰላም ለመፍጠር ነው እየተገነባ ያለ ሰራዊታችን የመከላከያ ሰራዊት እየተገነባ ያለ ዋናው ዓላማው ሰላም ለዲተረንስ እንዳንደፈር የማያስደፍር ነው ደህንነታችን ካጠፋን ተጋላጭነታችን አስወገድን ማለት ነው ባይዘው ዋናው ደህንነታችን ተጋላጭ ያደረገን ያለ ደህንነታችን እየጠፋ ሲሄድ ጠንካራ ፍርጥ ክንድ ይኖረናል ስለዚህ አንደፈርም መከላከያም ስራው ይሄ ሰላም መጠበቅ ነው ከዛ ተገዶ ወደ ውጊያ ከገባ ደግሞ በአጭር ጊዜ አሸንፎ እንደገና ሰላሙን ለማምጣት ይሄ ነው ኦሪንቴሽን አሁን የምንገነባው ሰራዊት የመጀመሪያ ስራው እንዳይዋጋ ማድረግ ውጊያ እንዳይኖር ማድረግ የመጀመሪያ ስራው የመጀመሪያ ተልእኮ ውጊያ እንዳይኖር ማድረግ አሁን በኤርትራም እየሰራ ነው ያለን ሻዕቢያ ወደ ውጊያ እንዳይገባ ዲተር የማድረግ ስራ ነው ስንሰራ ያቆይ ነው ምክንያቱም ከውጊያ ጥቅም የለም አይተዋል በሰባ ማን በውጊያ ጊዜ ምን ሁኔታ ነበር በ60 ማን 89 ነው አይደል 89 90 ምን ሆነ አጠላቅመን ነው የነበረ ዶላር እኮ ነው እንደገና ዜሮ እንደገና ሀብለን ወደ መጀመር ነው ይሄድነው በዚህ 5-6 አመት ደግሞ በልማት ጉዛችን ምንድነው ያደረግን ያለው ስለዚህ የኢትዮጵያ ህዝብ ተስፋ ከልማት ነው ከሰላም ከጦርነት ተስፋ ያለው ሰው የለም ስለዚህ ይሄ ስለሆነ የመጀመሪያ ተልእኮ የሰራዊትም ውጊያ እንዳይኖር ማድረግ ነው ውጊያ ተገዶ ከመጣ ደግሞ ማሸነፍ ባጭር ጊዜ አሸንፎ ባክ ወደ ሰላም መምጣት